በአንድ ጽንፈኛ ኦሮሞ በሙሉ እያሉ መፈረጅ፣ በአንድ ጽንፈኛ አማራ እያሉ አይጠቅመንም። ይሄ እንኳን በብሔር በቤተሰብም ጽንፈኛ ሞልቷል። ከልጆች መካከልም የሚያስቸግር አለ። በሱ ምክንያት ቤተሰብ አይወቀስም። እና ትልቁን ፒክቸር እያየን ካልሄድን እንደ ትናንሽ ነገር ባየን ቁጥር አገር የሚፈርስ እየመሰለን ከሰራን አደገኛ ስለሚሆን አርቱ ከዚህ አንፃር ስራውን ቢሰራ በተደጋጋሚ የትግራይ ህዝብና ቲፒኤልኤፍ አንድ አይደለም፣ ብልጽግናና የአማራ ህዝብ ብልጽግናና የኦሮሞ ህዝብ አንድ አይደለም የምንልበት ምክንያት ሁሉን ነገር ፖለቲሳይዝ አድርጎ የመውሰድ ነገር ስትጠቃ ሮጠ ትገባና እኔ ስትጠቃ ብሔር ተጠቃ ትላል። ብዙ ሰዎች እኮ አሉ ራሳቸው ልክ እንደ ብሔር የሚያዩ ኢንዲቪጁዋልስ ራሳቸውን እንደ ሚሊየን የሚያዩ አሉ። እነሱ ከሚጎዱ 100 200 ቢሞት ችግር እንደሌለው የሚያስቡ ሰዎች እኮ አሉ። ሰው ነው ብሎ ለሰው ክብር የሌለው ለብሔር ክብር ከየት ያመጣል? ለዚህ እኮ ነው ግለሰቦች አንነካም አይነት ፊሊንግ በውስጥም በውጭም ዴቨሎፕ እያደረጉ ያሉት። ግለሰብ ከሀገር በታች ነው፣ ግለሰብ ከብሔር በታች ነው። አጋጣሚው ኢትዮጵያ ውስጥ በጣም ወጣ ያለ ግለሰብም የለም። ይሄን ያክል ከአቨሬጁ ብዙ ሚዲያ ላይ ከመታየታችን በስተቀር ከአቨሬጅ ሰው የተለየ የትኛው ሳይንቲስት ነው አሁን ብቻውን እሱ እንቁ ሆኖ ሌላውን የሚያራክሰው? ትክክል አይደለም። ይሄ ማህበረሰቡን የሚያናጋ ነገር እንዳይሆን መደረግ አለበት። ከዚህ አንፃር ደግሞ የእናንተ ጉዳይ በጣም ኢምፖርታንት ይመስለኛል። ኢትዮጵያ ውስጥ እንደዚህ ትላልቅ ብሔሮች እንደ ትልቅነታቸው መጫወት አለባቸው። ሪስፖንሲብል ነን ማለት አለባቸው። አንድ ሰው ሲያበላሽ እሱን ሰው ብቻ ለይቶ መጠየቅ አለባቸው። ይሄ በእናንተ የማስተማር አቅም ብዙ ሊቀየር ይችላል ብዬ አስባለሁ። ብንሰራበትም ጥሩ ነው። ታስፈልጋለች ኢትዮጵያ። አሁን እንደሚፎከረው አይደለም። ታስፈልጋለች። አናፍርሰው ይኑር። እዛ ውስጥ የሚሻሻል ነገር ማሻሻል። እያፈረስን ዲሞክራሲ የሚባል ነገር ግን ብዙም ጠቃሚ አይመስለኝም። እና ጠያቂ መጓች ማህበረሰብ ማለት ኃላፊነት የሚወስድ ማለት ነው። ጠቅላይ ሚኒስትሩን ባገኘው አጋጣሚ ጥያቄ